ነክቼ ነው? እኔ አይደለሁም የነካውሽ እሱ ነው። እሱ ጀምሮ እየተናገርክ ነበር እንዲያቻ አላወኩም። ስላንቺ መሆኑን አላወኩም። እኔማ በቃ ፍቅር ይዞኝ ቤታየውን አገናኙኝ እያልኩ ናውጣ ስላሴዎቹ ናውጣ። በስመ አብ ናውጣልኝ። በስመ አብ ወልደ መንፈስ ቅዱስ። እኔ ስለ ቹቹ ልናወራ ዘገባ ልናደርግ ስንል ጭራሽ ብለ ፍቅር ይዞኛል። እኔ ቤታ ምን ነው የኔስ ባፈ ታሪክ እኮ ነው ሰርጀሪ የተባለው። በእውነተኛው ከእምብርታቸው እስከ ስልቻቸው ያስቀደዱ ሰዎች አሉ አይደል እንዴ? እነሱን ሄዳ አታፈቅርም እንዴ? ዞራሳችሁ እዚህ ቲክቶክ ላይ ያላችሁ ነዋሪዎች እናቴን ሳይል የሆነ ችግር ያለባችሁ ሰዎች ዞራችሁ ቤታን ነው የምትነኩት። ጭራሽ ብለ ፍቅር ይዞኛል አለችልህ እኮ ስም አይጠቀስ ከንጥሏ እስከ ብልቷ ተሰንጥቃ የተሰራች እኔ ወድሽን ቦርጬ ትሰማኛለህ? ሀጂ የምትባል ሰውዬ እየሰማኸኝ ነው? ሆዴ ይታያል ወይ? የተሸከምኩት ሆድ እንኳን አይደለም እኔ ልቀደድና ልቆረጥ። ትሰማኛለህ? ይልቁንስ ከፍ ብላ አታስነጥስ። አዎ ጭራሽ አዎ ይላል ደግሞ። እንዳንተ አይነት ወንድ አጋጥሞኝ በህይወት ዘመን አያውቅም። ተሰርቻለሁ። ፍሬዎቹ ይወድቃሉ። ሀጂ ፍሬዎቹ ይወድቃሉ አይደል? አይዋሽም። በእርግጠኝነት ሀጂ አይዋሽም። ሀጂ በጣም ካስነጠስክ ፍሬዎች ዱብ ይላሉ ሜዳ ላይ። አዎ ነው የሚለው። አዎ ነው የሚለው። አይዋሽም። ይሄ ነገሩ ነው ከሰው የሚለየው የሀጂ። አዎ ይሄው አዎ ነው የሚለው። እግዚአብሔር ያሳያችሁ። ምን ማርያምን እኔ እየቀለድኩ አይደል። ይሄ ዱላ መቀጥቀጥን መደብደብን እዛው ያዝልኝና አንተ ደብዳቢ አውራኝ፣ ከኮመንት አውራኝ። እዚህ የምትባል ሰውዬ የእውነት አሰርተሃል። ግን የእውነት እኔ የሰው ስም ማጥፋት